ኤስ ድራይቭ ኦር ቲ ድራይቭ ኢዝ ኢኳልስ ቱ በመኪና የተጓዘችው የኪሎ ሜትር ርቀት ስንት ነው? ዲስታንሱ 45 ኪሎ ሜትር ሲከፈል ቲ ድራይቭ ስንት አግኝተናል? ኪሎ ሜትር ፐር ሃወር ከሆነ በሃወር ነው የምናስቀምጠው። ስለዚህ 54ቱን ደቂቃ እንጠቀም ኪሎ ሜትር ፐር ሃወር ለማስቀመጥ 0.9 ሃወሩን ነው የምንጠቀም። ኦኬ ሰላም የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደፊት በቻናሉ የሚለቀቁ የተለያዩ ጥያቄዎች እንዲደርሷችሁ ሰብስክራይብ ማድረግ ግድ ነው። ኦኬ ዛሬ የምናየው ዘ ፋንክሽን ኦፍ ራሽናል አፕሊኬሽን ኦፍ ራሽናል ፋንክሽን ነው። የራሽናል ኤክስፕሬሽን ሪል ላይፍ ላይ ያለውን አፕሊኬሽን ጥቅሙን ነው የምናየው። ኤክሰርሳይዝ 2.12 11ኛ ክፍል ላይ ኤክሰርሳይዝ 2.12 ምን ይላል? አንደኛ ጥያቄ two pipes can fill a tank in 6 hours። ሁለት ፓይፖች አሉ የሆነን ታንከር በጋራ ለመሙላት 6 ሰዓት ይፈጅባቸዋል። the larger pipe works twice as fast as the smallest pipe። ሁለት የተለያየ ዲያሜትር ያላቸው ፓይፖች ናቸው። አንደኛው ትልቅ ነው፣ አንደኛው ትንሽ ነው። ትልቁ ፓይፕ ከትንሹ ፓይፕ በሁለት እጅ ይፈጥናል ነው የሚለው። ለምሳሌ ትንሹ ፓይፕ 10 ሰዓት የሚፈጅበት ከሆነ ትልቁ ፓይፕ 5 ሰዓት ይጨርሳል ማለት ነው። the larger pipe works twice as fast as the smaller pipe. How long would it take each pipe to fill the tank if they worked separately? ሁለቱ ፓይፖች የብቻቸውን ሴፓሬትሊ ቢሰሩ ታንከሩን በስንት ሰዓት ይሞሉታል ነው የሚለው። እስኪ እንየው። ኦኬ እዚህ ጋር ምንድነው የሆነ ታንከር አለ ፓይፕ ኤ እና ፓይፕ ቢ ይሄ ትልቁ ነው። ይሄን በለው ኤ larger pipe, B smaller pipe. ምንድነው እዚህ ጋር ሁለት ፓይፖች አሉ። ኤ the large one፣ B smaller። አሁን ኤን ታንከር ኤና ቢ በጋራ ለምሳሌ ውሃ ሊሆን ይችላል፣ ሌላም ነገር ፍሉይድ ሊሆን ይችላል። ኤና ቢ በጋራ ሲሞሉት ስንት ሰዓት ይፈጃል? ቶታል ሃወርስ 6 ሃወርስ ይፈጅበታል። 6 ሰዓት ይፈጃል። ያ ማለት ኤ ፕላስ ቢ ኤና ቢ በጋራ ሲሰሩ ማለት ነው። then the larger pipe is twice as fast as the smallest one። ይሄ ትልቁ ፓይፕ በ5 ሰዓት የሚሞላ ከሆነ ትንሹ ፓይፕ ፈጣን ስለሆነ ትንሹ ፓይፕ ይዘገያል። ምክንያቱም እዚህ ጋር ፍሎ የሚያደርገው ነገር እዚህ ጋር ትልቁ ፓይፕ ላይ ብዙ ነገር አንዴ ፍሎ ማድረግ ይችላል። ትንሹ ፓይፕ ግን የዚህን ሃፍ ነው ማለት ነው። ስለዚህ የ5 ሰዓት የሚፈጅ ከሆነ የስንት ሰዓት ይፈጅበታል? 10 ሰዓት ይፈጅበታል ማለት ነው። then let ኤን ፓይፕ ኤ ይሄን ታንከር ለመሙላት ኤ ሃወርስ ቢፈጅበት let ኤ fill the tank in a hours። ይሄን ታንክ ለመሙላት ስንት ሰዓት ይፈጅበታል ብለናል? ኤ ሃወርስ ይፈጅበታል ብለናል።
ቢ ደግሞ ይህን ታንከር ለመሙላት ቢ ሃወርስ ይፈጅበታል። ቢ ሃወርስ በት ኤ ፈጣን ስለሆነ ቢ 5 ሰዓት የሚፈጅበትን ቢ 10 ሰዓት የሚፈጅበትን ኤ በ5 ሰዓት ከጨረሰው፣ ስለዚህ ይህን ታንከር ለመሙላት ኤ ሃወርስ የሚፈልግ ከሆነ ቢ ደግሞ ምን ያክል ሰዓት ይፈልጋል? ታይስ ኦፍ ኤ ማለት ነው። ታይስ ኦፍ ኤ ቱ ኤ ሃወርስ ይፈጅበታል ማለት ነው። ቱ ኤ ሃወርስ ይፈጅበታል። ከዚህ ተነስተን ኤ እና ቢ በሰዓት የሚሞሉት ኤ እና ቢ በጋራ ሲሞሉ በአንድ ሰዓት ውስጥ የሚሞሉት ሙሌት በአንድ ሰዓት ውስጥ የሚሞሉት 1 ሃወር በአንድ ሰዓት የሚሞሉትን ለማወቅ 1 ሃወርስ 6 ሰዓት ይፈጅበት ከሆነ 6 ሃወርስ በአንድ ሰዓት የዚህን ታንከር 1/6ኛውን ይሞሉታል ማለት ነው። which is equals to 1 hour over A hours plus 1 over B hours። ኤ እና ቢ በጋራ በአንድ ሰዓት የሚሞሉት ማለት የዚህን ታንከር ቮሊዩም 1/6ኛውን ነው ማለት ነው። ሃወር በሃወር ይጠፋና ሃወር በሃወር ይጠፋና 1 over 6 which is equals to 1 over A plus B በአንድ ሰዓት የሚሰራው ማለት ቢ በስንት ሰዓት የሚሰራው? በ2 ሰዓት ዜን 1 over 2 hours ፕራይስ ኦፍ ኤ ስለሆነ ማለት ነው። ዜን ኤ እና ቢ በአንድ ሰዓት የሚሞሉት የታንከሩን 1/6ኛ ማለት ኤ በአንድ ሰዓት የሚሞላው ሲደመር ቢ በ2 ሰዓት የሚሞላው ኤ እና ቢ በአንድ ሰዓት የሚሞሉት ማለት ነው። ዜን አፍተር 1 over 6 which is equals to 1 over A plus 1 over price of A። ኤ እና ቢ አጠቃላይ 6 ሰዓት የሚፈጅባቸው ከሆነ በአንድ ሰዓት 1/6ኛው ይሞላሉ ማለት ነው። ስለዚህ ኤ በአንድ ሰዓት የሚሞላው ሲደመር ቢ በ2 ሰዓት የሚሞላው ነው ይሆናል። ኤልሲኤም የጋራ 2ኤ ልውሰድ። 2ኤ ዲቫይድ ባይ ኤ 2 times 1 2 plus this one 2a divided by 2a 1 times 1 this implies that 1 over 6 which is equals to 3 plus 1 3 over 2a 3 cross. This implies that 1/8 which is equals to price of a. This implies that 2a over 2a over 2 1/8 over 2 by 2 2a by 2 9. Then a pipe A needs 9 hours to fill the tank. ስለዚህ ፓይፕ ኤ ስንት ሰዓት ይፈጅበታል ማለት ነው? 9 ሰዓት። ዜን the larger pipe is twice as fast as the smallest pipe ስለተባለ ኤ ላርጀር ፓይፕ ሆነ ከተባለ ቢ ስሞለስት ከሆነ ላርጀሩ 9 ሰዓት የሚፈጅበት ከሆነ ላርጀሩ ፓይፕ 9 ሰዓት የሚፈጅበት ከሆነ ስሞለሩ ፓይፕ ቢ ደግሞ twice of A ስለሆነ B is equals twice of B is equals to twice of 9 1/8 hours 1/8 hours. ፓይፕ B larger one ስንት ሰዓት ይፈጅበታል ብለናል? 9 hours። ይህን ታንከር ለመሙላት ኤ ብቻውን 9 ሰዓት ይፈጅበታል። ቢ ደግሞ ፓይፕ ቢ ትንሽ ዲያሜትር ስላለው
ይህን ታንከር ብቻውን ለመሙላት 18 ሰዓት ይፈጅበታል። አወርስ 18 አወርስ። ዜን ኤ ኤንድ ቢ በአንድ ሰዓት የሚሞሉት ማለት ይህን ታንከር ለመሙላት 6 ሰዓት ከፈጀባቸው 1/6 በአንድ ሰዓት የሚሞሉት ማለት ኤ እና ቢ በአንድ ሰዓት የሚሞሉት ማለት ኤ በአንድ ሰዓት የሚሞላው ማለት 9 ሰዓት የፈጅበት ከሆነ በአንድ ሰዓት ምን ያክል ይሞላል? 1/9 1/9 ፕላስ ቢ ብቻውን ይህን ታንከር ለመሙላት 18 ሰዓት ከፈጀበት በአንድ ሰዓት ምን ያክሉን የታንከሩ ምን ያክል ይሞላል? 1/18 1/18 ይሄ ከዚህ ጋር እኩል ማምጣት አለብን ማለት ነው። ይሄን 1/6 which is equals to LCM 18 ሲካፈል 9 2 ሲባዛ 1 2 ሲደመር 18 ሲካፈል 18 1 ሲባዛ 1 እኩል 3 18ኛ 1 6ኛ እኩል 3 18ኛ በ3 1 በ3 6 ስለዚህ ይህን ታንከር ኤ እና ቢ በጋራ ቢሞሉት 6 ሰዓት ይፈጅባቸዋል። 6 ሰዓት ይፈጃል። ኤ ብቻውን ይህን ታንከር ልሙላ ቢል 9 ሰዓት ይፈጅበታል። ላርጀር ዲያሜትሩ ኤ ስለሆነ ቢ ደግሞ ስሞለር ዲያሜትር አለው። ብቻውን ልሙላ ቢል 18 ሰዓት ይፈጅበታል። ሶስተኛው ጥያቄ የሚላል ሶፊያ ድሮቭ her car 45 km and she ran out of gas and had to walk 2 km to a gas station. Her speed of driving is 15 times her speed of walking. If the total time for drive and walking was 1.5 hours, what was Sophia driving speed? Okay, እዚህ ጋር ምንድነው የተጠየቅነው? ሶፊያ መኪና እየነዳች 45 ኪሎ ሜትር ተጓዘች። ዜን አፍተር በእግሯ ደግሞ 2 ኪሎ ሜትር ተጓዘች። አጠቃላይ በመኪናና መኪና እየነዳችና በእግሯ የተጓዘችው ሰዓት ተደማምሮ አንድ ሙሉ 1/2ኛ ነው። ያ ማለት 3/2 አወርስ ነው። 1.5 አወር ማለት 90 ሚኒት ነው። 90 ደቂቃ አጠቃላይ በመኪና በመንዳትና በእግሯ በመጓዝ አሳልፋለች። ዜን አፍተር ሌላ ተሰጥቶናል። የድራይቪንግ ስፒዷ መኪና እየነዳች ያላት ፍጥነት በእግሯ ስትጓዝ ከነበረው ፍጥነት 15 እጥፍ ነው ይላል። ዜን የሶፊያ ድራይቪንግ ስፒዷ ስንት ነው የተጠየቅነው? ኦኬ እዚህ ጋር ጊቭ እናወጣለን። ጊቭን total time t is equals to driving time td driving time ነው። tw ደግሞ watching time እና driving time ነው። d driving ነች፣ w watching ነች። total time t then t is equals to td plus tw ቶታል ታይም ቲ ማለት 1/2 ተሰጠን 1 ሰዓት ተኩል ማለት መኪና ስትነዳ ሲደመር በእግሯ ስትጓዝ የነበረ ሰዓት ነው። ግን ምን ያክል ደቂቃ በእግሯ ምን ያክል ደቂቃ መኪና እንደነዳች የተሰጠን ነገር የለም። ስለዚህ 3/2 hours which is equals to td plus tw ምንድነው? መኪና ስትነዳ የፈጀችው ሰዓት አለ፣ በእግሯ ስትጓዝ የፈጀችው ሰዓት አለ። እነሱ ምን አሳይን አደረግናቸው? ቲዲ እና ቲደብሊው፣ ቲ ድራይቭ እና ቲ ዎኪንግ። ኤንድ ዜን ስፒድ ቪ ድራይቭ which is equals to distance is SD over ST TD
ምንድነው? ድራይቪንግ ስፒድ ማለት ድራይቪንግ ዲስታንስ ኦር ታይም ድራይቪንግ ዲስታንስ ኦር ድራይቪንግ ታይም ማለት ነው። ምክንያቱም ምን ይላል? ስፒድ which is equals to distance over time then v which is equals to s over t. v speed, d s time, t. then after velocity of speed of drive calculate distance of drive or time of drive ነው። and then after velocity of working vw which is equals to sw over time w። በእግሯ የተጓዘችው ዲስታንስ ሲካፈል በእግሯ ለመጓዝ የፈጀችው ታይም ይሄን ከማን ጋር እኩል ነው? ኤስዲ ስንት ሰጥቶናል? 45 ኪሎ ሜትር ሲካፈል ታይም ዲ ላወቀው ቲዲ ይሄ ከማን ጋር እኩል ይሆናል? ዲስታንስ ኦፍ ዎኪንግ 2 ኪሎ ሜትር ሲካፈል ታይም ኦፍ ደብሊው ታይም ኦፍ ዎኪንግ ቲ ደብሊው። ኦኬ then after ምን ተብለናል? speed of drive is equals to 15 times speed of working ማለት v drive ማለት vd is equals to 15 times velocity of speed of working v w። ይህም ሌላ ጊቭናችን ነው ማለት ነው። ኦኬ ሌላ ጊቭናችን ነው ማለት ነው። t which is equals to t drive plus time to working. From this td which is equals to t minus t w። ቶታል ታይም ተሰጥቷል። ቲ ድራይቭ እና ቲ ደብሊው ግን አልተሰጠንም። ዜን ቲዲ ኢን ተርምስ ኦፍ ቲ እና ቲ ደብሊው ሲገልጸው ቲዲ which is equals to ቲ ማይነስ ቲ ደብሊው which is equals to ቲ ስንት ተሰጥቷል? 3 ሁለተኛ ሲቀነስ ቲ ደብሊው። ኦኬ ዜን አፍተር ምንድነው ቀጣይኛ ነው? ይሄን ፎርሙላ ይዤ ወዴት እሄዳለሁ? ሲምፕሊፋይ ወደ ማድረግ እሄዳለሁ። ዜን vd from speed of drive which is equals to 1.5 times speed of working መኪና ስትነዳ የነበራት ፍጥነት 15 ታይምስ በእግሯ ስትጓዝ ከነበረው ጋር። ስለዚህ vd ማለት ዲስታንስ ኦፍ ዲ ኦቨር ታይም ዲ ነው። ዜን ዲስታንስ ዲ ስንት ሰጥቶናል? 45 ኪሎ ሜትር ሲካፈል ታይም ዲ ቲዲ ማለት 3 ሁለተኛ ማይነስ ቲ ደብሊው ነው ከዚህ ማለት ነው። which is equals to 1.5 times distance speed of working ማለት distance of working ማለት over time of working ነው። then twice of 2 ኪሎ ሜትር over tw then አናውን የማን ሆነ ማለት ነው? ዘውን ያለውን ፓራሜትር is tw። ስለዚህ ይሄን እንትን ኦፕሬሽን መውሰድ ይችላል ማለት ነው። ኦቨር 1 45 ኪሎ ሜትር ኦቨር 2 LCM 2 divided by 2 1 times 3 minus 2 divided by 1 times 2 I mean 2 divided by 1 2 times w twice of t
TW which is equals to 13 kilometer over TW. Okay. Then from this 25 over 1 the whole over 3 minus 2 TW over 2 which is equals to 13 kilometer over TW which is equals to 45 ኪሎ ሜትር በዛ በሁለት ሲካፈል 3 minus TW which is equals to 13 kilometer over TW. Then cross 45 kilometer times 2 times TW. This one is equals to 13 times 3 90 minus 13 times 2 60 TW. Then when 90 kilometer TW which is equals to 90 minus 60 TW. Okay. Then collect like terms. This one and this one like terms. 90 kilometer TW. This minus comes to this one plus 60 TW kilometer which is equals to 90. This becomes 90 plus 60 150 TW kilometer which is equals to 90. Then after TW over 150 kilometer over 150 kilometer. Okay. A cancel out ሲደረግ TW which is equals to 19 over 150. Then ማን ይቀርናል? TW which is equals to 90 ሲካፈል 150. Then 0 which is equals to 1 over 1 by 3 by 3 5 TW which is equals to 3 over 5 means 0.3 ለአምስታችን 0.30 ሲካፈል 0.6 hours 0.6 hours. Okay. 2 ኪሎ ሜትር በእግሯ ለመጓዝ ስንት ሰዓት ነው ማለት ነው? 0.6 ሰዓት ነው። 1 hour which is equals to 60 minutes ከሆነ 0.6
hours which is equals to almost click x which is equals to እዚህ ጋር x ሚኒት ነው x ሚኒት ሲባዛ 1 hour which is equals to 0.6 hour ሲባዛ 60 ሚኒት ኦቨር x ለማስቀረት 1 hour ሚኒት ከፈል 1 hour ሚኒት x ሚኒት ነው x ሚኒት ነው then 1 hour then x which is equals to 0.6 times 60 36 ሚኒት ሁለቱን ኪሎ ሜትር ለመጓዝ ስንት ደቂቃ ፈጅቶባታል? 36 ደቂቃ። ኦኬ አሁን TW is equals to 0.6 hour ከሆነ T drive is equals to T minus TW ነው። then T drive is equals to 3/2 hours minus 0.6 hours ነው እዚህ ጋር TW 0.6 hour አግኝተናል። ዘይ ሌላ ከመጀመሪያ ከመነሻችን ላይ TW ማለት T drive ማለት T minus TW ነው። TW እናገኘን ቶታል ታይም T 3/2 hour አለ። ዘይ TD which is equals to T minus TW ነው። ዘይ 3/2 ማለት 1.5 hours minus 0.6 hours which is equals to T drive which is equals to 1.5 ቀን 0.6 ማለት 0.9 hours which is equals to T drive 45 ኪሎ ሜትር በመኪና ለመጓዝ ስንት ሰዓት ፈጅቶባታል ማለት ነው? 0.9 hours። ይሄ ማለት ወደ ደቂቃ ሲቀየር 1 hour which is equals to 60 ሚኒት ከሆነ 0.9 hour x 0.9 ሲባዛ በ60 54 ሚኒት 45 ኪሎ ሜትር ለመጓዝ በመኪና 45 ኪሎ ሜትር ለመንዳት ምን ያክል ደቂቃ ይፈጅባታል? 54 ደቂቃ ወይ 0.9 hour ዳት ጥያቄያችን ምንድን ነው የሚለው ድራይቪንግ ስፒድ ኦፍ ሶፊያ የሶፊያ ድራይቪንግ ስፒዷ ስንት ነው? V drive is equals to S drive or T drive is equals to በመኪና የተጓዘችው የኪሎ ሜትር ርቀት ስንት ነው? ዲስታንሱ 45 ኪሎ ሜትር ሲከፈል T drive ስንት አግኝተናል? ኪሎ ሜትር ፐር ሃወር ከሆነ በሃወር ነው የምናስቀምጠው ስለዚህ 54 ደቂቃ እንጠቀም ኪሎ ሜትር ፐር ሃወር ለማስቀመጥ 0.9 ሃወር ነው የምንጠቀም ሲከፈል ለ0.9 hours which is equals to ማለት 45 ኪሎ ሜትር ከፈል 0.9 ማለት ሃወር ማለት እኩል ይሆናል 45 ሲባዛ 10 10ኛ ሲከፈል ለ0.9 ማለት ነው ኪሎ ሜትር ፐር ሃወር። 10ኛ ማለት አንድ ነች። ስለዚህ ምንም መልሳችን ላይ ቫልዩ አይፈጥርም፣ ልዩነት አይፈጥርም።
ስለዚህ 45 ሲባዛ 10 450 ኪሎ ሜትር ሲካፈል 0 ሲባዛ 10 9 አወርስ። ይሄን በ9 1 በ9 50 ሲካፈል 50 ኪሎ ሜትር ፐር ሃወር is equals to 50 ኪሎ ሜትር ፐር ሃወር። ይሄ ምንድነው? ድራይቪንግ ስፒዷ። ዎኪንግ ስፒዷ ከተባለ ደግሞ v w is equals to sw ኪሎ ሜትር ኦቨር ምን ያክል ሰዓት የፈጀባት 0.6 ሰዓት 0.6 hours is equals to 20 over 6 ኪሎ ሜትር per hour is equals to 10 over 3 ኪሎ ሜትር per hour። ይሄ ዎኪንግ ስፒዷ ነው። 50 ደግሞ ድራይቪንግ ስፒዷ ነው ማለት ነው።